4000 ዋች አወር በአንድ ሳምንት ጊዜ ውስጥ ብቻ በዚህ አቋራጭ መንገድ መሙላት ትችላላችሁ። በቀደም 1000 ሰብስክራይበር እንዴት በቀላሉ መሙላት እንደምትችሉ በደንብ አድርጌ ባሳየውበት ቪዲዮ ላይ ያለምንም ኮፒራይት 1000 ሰብስክራይበር በቀላሉ ማግኘት ትችላላችሁ። 4000 ዋች አወር ለመሙላት ምን አይነት መንገድ እንደምንጠቀም አሳየን የሚል እነዚህን የመሳሰሉ በርካታ ኮሜንቶችን አስተናግጃለሁ። ለዚያም ሲባል በዛሬው ቪዲዮ ምንም አይነት ቪዲዮ እንኳን ባትለቁ እንዴት አድርጋችሁ 4000 ዋች አወርን በቀላሉ መሙላት እንደምትችሉ በደንብ አድርጌ ያሳያችኋለሁ። አዎ ይህንን 4000 ዋች አወር ስትሞሉ ምንም አይነት ለቪዲዮ መጨነቅ የለባችሁ። ምን አይነት ቪዲዮ ለቃችሁ ነው 4000 ዋች አወር የምትሞሉት የሚለውን እያንዳንዷን ስቴፕ ባይ ስቴፕ በደንብ አድርጌ ያሳያችኋለሁ። 4000 ዋች አወር በአንድ ሳምንት ጊዜ ውስጥ ብቻ በዚህ አቋራጭ መንገድ መሙላት ትችላላችሁ። ለምሳሌ ይህንን ቻናል ላሳያችሁ። በአንድ ቪዲዮ ብቻ 315 ሰዓት አግኝቷል ማለት ነው። 315 ሰዓት በአንድ ቪዲዮ አገኘ ማለት ሌሎች ቪዲዮዎችን በመልቀቅ በአንድ ሳምንት ውስጥ ይህንን ዋች አወር 4000 ዋች አወር ማግኘት ይችላል ማለት ነው። ስለዚህ በዚህ መልኩ እናንተም 4000 ዋች አወር በቀላሉ ማግኘት ትችላላችሁ። እንዴት አድርጋችሁ ነው ይሄን 4000 ዋች አወር የምታገኙት የሚለውን እያንዳንዷን ስቴፕ በዚህ ቪዲዮ በደንብ አድርጌ ያሳያችኋለሁ። ከናንተ የሚጠበቀው የማደርጋትን ነገር እያንዳንዷን ነገር በጥንቃቄ ማድረግ ብቻ ነው። ይህንንም ለማድረግ ስልካችሁ ከበቂ በላይ ነው። አሁን እያንዳንዱን ነገር በደንብ አሳያችኋለሁ። ከዛ በፊት ግን ዩቲዩብ ላይ እንደዚህ አይነት ቁም ነገር ለማየት ከሆነ የመጣችሁት ትክክለኛው ቦታ ላይ ነው ያላችሁት። ይሄንን ቻናል ሰብስክራይብ አድርጉ። ያላችሁን ሐሳብ፣ አስተያየት፣ ጥያቄ በአጠቃላይ ኮሜንት ላይ ያስቀምጡ። በቻልነው አቅም ለመመለስ እንሞክራለን። አሁን በቀጥታ ወደ ቪዲዮ እንግባ። ስለዚህ በመጀመሪያ የምናደርገው ነገር ዩቲዩብ አፕሊኬሽን ላይ እንገባለን። የዩቲዩብ አፕሊኬሽንን ከከፈትን በኋላ እዚህ ጋር እንደምትመለከቱት የፕላስ ምልክት አለች። ከታች የፕላስ ምልክቷን እንነካለን ማለት ነው። እንደምትመለከቱት ከታች 4 ኦፕሽኖች አሉት። ቪዲዮ፣ ሾርት እና ላይቭ እንዲሁም ፖስት የሚል አለው። 4 አይነት ኦፕሽኖች። እኛ ላይቭ የምትለዋን እንነካለን። ከታች ሾርት፣ ቪዲዮ ምናምን የሚል አለ። እኛ ግን እዚህ ጋር ላይቭ የምትለዋን እንነካለን። ላይቭ የምትለዋን ከነካም በኋላ እዚች ጋር የስክሪፕቶ ምልክት አለች። እሷን ክሊክ እናደርጋታለን። ክሊክ ስናደርግ ላይቫችንን ኤዲት የምናደርግበት ኦፕሽን ይመጣልናል ማለት ነው። ከዛ እዚህ ጋር ኦፕሽኑን በአጠቃላይ ለምሳሌ ላይቫችን በጣም አትራክቲቭ እንዲሆን በጣም ሳቢ ሆኖ ሰዎች ዘንድ እንዲመጣ ከፈለጋችሁ መጀመሪያ አሪፍ የሆነ ተምኔል ታዘጋጁለታላችሁ ማለት ነው። እዚች ጋር የስክሪፕቷን ምልክት ነክታችሁ ቴክ ተምኔል እና አፕሎድ ተምኔል የሚል ኦፕሽን ከታች ይመጣል። ስለዚህ አፕሎድ ተምኔል የሚለው አፕሎድ ነው ተምኔል የምታደርጉ ከጋላሪያችሁ ውስጥ የሆነ ተምኔል ትወስዳላችሁ። ቴክ ተምኔል የሚለው ደግሞ ያው በካሜራ ተጠቅሞ ተምኔል ሊያነሳ ነው ማለት ነው። የፈለግነውን ነክተን ተምኔሎችን ማስገባት እንችላለን። እነዚህ ተምኔል የምናስገባበት ኦፕሽኖች ናቸው። እናንተ የፈለጋችሁትን ተምኔል ማስገባት ትችላላችሁ። ለምሳሌ እኔ እናንተን ለማሳየት ስለሆነ የፈለኩት አንዱን ከጋላሪ ላይ ፈልጌ ላስገባ። ከዚህ በፊት ቪዲዮ የሰራሁበት ነው ይሄ። እንደምትመለከቱት ኢሜል አከፋፈት ይላል። ይሄንን አስገባሁኝ ለምሳሌ። ከዛን ይሄንን አስገባሁኝ። እዚች ጋር ታይትል የምትለዋ ላይ ላይቭ ላይ ታይትል ትጽፋላችሁ ከፈለጋችሁ። ለምሳሌ እኔ አሁን እዚህ ጋር የኢሜል አከፋፈት ነው ለምሳሌ እየሰራው ያለሁት የኢሜል አከፋፈት ነው። ለምሳሌ እንበል ለምሳሌ ነው እያልኳችሁ ያለሁት አከፋፈት ብዬ ጽፋለሁ። አከፋፈት ብዬ ጻፍኩኝ። ኢሜል አከፋፈት ብዬ ጻፍኩኝ። ከዛ እዚች ጋር እኔ አሁን ይሄን ላይቭ ስገባ ስለዚህ እናንተ ወዲያው ላይቭ እየገባችሁ ስለሆነ ምንድነው የምታደርጉት? ፐብሊክ አድርጋችሁ ነው የምትለቁት ማለት ነው። እኔ ግን አሁን እናንተን እያሳየው ስለሆነ ቻናሌ ላይ ይሄ ላይቭ ቪዲዮ እንድታይ አልፈልግም። ስለዚህ እኔ አንሊስትድ አድርጌ ልስራ ለእናንተ ለማሳየት። እናንተ ግን ፐብሊክ አድርጋችሁ ነው ላይቭ ላይ ስለሆነ እንድትቀመጡ ስለሆነ ዋና ታርጌቱ። በነገራችን ላይ ፊታችሁን አለማሳየት ብትፈልጉ ምንም ነገር አያስፈልግም። ላይቭ ላይ ገብተን የምናደርገውን ነገር በደንብ አድርጌ ያሳያችኋለሁ። ብዙ ነገሮች በማድረግ ነው ይሄን ዋች አወር የምትጨምሩት ማለት ነው። ግዴታ ላይቭ ላይ ገብታችሁ እንደ ቲክቶክ ወይም ሌሎች ፕላትፎርሞች መቀመጥ አይጠበቅባችሁም። እንዴት አድርጋችሁ ስልካችሁ ብቻ ዋች አወር ሞልቶ እንዲያድር ማድረግ እንደምችሉ ነው ማሳያችሁ። ከዛም በኋላ ሰሌክት ኦዲየንስ የሚል አለ። ሁለተኛ ላይ ኦዲየንሳችንን ሰሌክት እናደርጋለን። 2 ኦፕሽኖች ይመጡልናል። ይሄ ሁሉም ቪዲዮ ላይ የሚደጋገም ነገር ስለሆነ ከዚህ ውስጥ ሁለት ኦፕሽኖች አሉ፣ የምናውቃቸው ኦፕሽኖች ናቸው። አንደኛው yes is made for kid የሚል ነው። ሁለተኛው ደግሞ no is not made for kid የሚል አለ። ስለዚህ ሁለተኛውን ክሊክ እናደርጋለን። ከዛን ለህፃናት አልተሰራም ማለት ነው። እኛ ላይቭን እየገባን ያለ ነው ለህፃናት አይደለም። ስለዚህ ለህፃናት ብቻ ገድቦ እንዳያሳይብን ያደርጋል። ከዛም በኋላ እንደዚህ እያደረጋችሁ ገስት ኢንቫይት ማድረግ ትችላላችሁ ላይቭ ላይ። እንደዚህ አይነት ነገሮች አይደሉም። አሁን ዋና ታርጌታችን ዋች አወር መጨመር ስለሆነ ሁሉንም አለፍ ብዬ ላሳያችሁ። ግን እኔ የምሰራው ነገር እያንዳንዱን በጥንቃቄ ማድረጋችሁን እንዳትረሱ። ከዛም በኋላ እንደዚህ ካደረጋችሁ በኋላ ጎ ላይቭ የሚለውን ክሊክ ታደርጋላችሁ።
ጎ ላይቭ የሚለውን ክሊክ ስታደርጉ እንደዚህ አድርጎ ላይቭን ይጀምራል። ይቆጥርና ጀመረ ማለት ነው ላይቭ። እንግዲህ እዚህ ጋር እንደምትመለከቱት ከጎን የተደረደሩ ብዙ ኦፕሽኖች አሉ። አንደኛ ፍሊፕ የሚል አለ፣ ካሜራውን መገልበጥ የምንፈልግ ከሆነ ሚዩት የሚል አለ፣ ድምጻችንን ሚዩት ማድረግ የምንፈልግ ከሆነ ከዛን ሃይድ ላይቭ ቪዲዮ የሚል አለ። ይህንን አሁን እናንተ ፎቶአችሁን እንዲታይ የማትፈልጉ ከሆነ ይህንን ኦፍ ታደርጉታላችሁ። አለቀ። አሁን ምንድነው ማለት ነው የኛ ቪዲዮ አይታይም ማለት ነው። ኦፍ አድርገናል ማለት ነው። አንደኛውና ዋነኛው ቮይስ ኦቨር የምንጨምርበት መንገድ አሁን እዚህ ጋር ይጀምራል ማለት ነው። እቺን ምልክት እንነካታለን። እቺን ምልክት ስንነካት ስቲከር ነው ቾይዝ የምናደርገው። ስለዚህ ከነዚህ ስቲከር ኪው ኤንድ አይ የሚል አለ፣ ፖል የሚል አለ። ኪው ኤንድ አይ ወይም ፖል የሚለው ላይ መጠቀም ትችላላችሁ። ለምሳሌ እዚህ ጋር ኪው ኤንድ አይ የሚለውን ፖል በእንትን ስቲከር በመንካት እዚህ ጋር ምን እንላለን እንጽፋለን ማለት ነው። እዚህ ጋር ጥያቄ ነው የምንጽፈው። ይሄንን እንትን ለሚመለከቱት ጥያቄ ነው የምንጽፈው። እኔ ለምሳሌ እንዲህ አልኩኝ። ለምሳሌ ነው እናንተን ለማሳየት እናንተ የፈለጋችሁትን አእምሯችሁ ላይ የመጣውን ኦዲየንሳችሁን መጠየቅ የምትፈልጉትን ወይም ደግሞ ኦዲየንሶቻችሁ ይህንን ጥያቄ ለመመለስ ሰፊ ሰዓት ከኔ ቪዲዮ ጋር ከኔ ላይቭ ላይ መቆየት ይችላሉ ብላችሁ የምታስቡትን አንድ ነገር ትጽፋላችሁ። ለምሳሌ እኔ እድሜ ስንት ይመስላችኋል ብዬ ጻፍኩኝ ማለት ነው። እዚች ጋር አስቀምጣታለሁ ማለት ነው። ከዛ ስታርት ላለው ማለት ነው። ሙሉ ለሙሉ ላይቭ ላይ ነው ማለት ነው ያለው። ስለዚህ ላይቭ ላይ እንደዚህ ተቀምጧል ማለት ነው። ሰዎች ኮሜንት ይጽፋሉ፣ ይገምታሉ፣ ምናምን እያደረጉ ላይቭ ላይ ይቀመጣሉ ማለት ነው። በዚህ መልኩ አንዱ ይሆናል ማለት ነው። በዚህ መልኩ ላይቭ ላይ ሰፊ ሰዓት በመቆየት አሪፍ የሆነ ቮይስ ኦቨር ማግኘት ትችላላችሁ። ሌሎች ቲፖች ይኖራሉ። ላይቭ ላይ ሆናችሁ ጌሞችን በመጫወት ከሰዎች ጋር ጌሞችን በመጫወት ሰፊ ሰዓት ማሳለፍ ትችላላችሁ። የዚህን ጊዜ ሰዎች እየገቡ የእናንተን ጌሞች ሲያዩ ቮይስ ኦቨር እየቆጠረላችሁ ይመጣል ማለት ነው። በዚህ በላይቭ ላይ በገባችሁ ሰዓት ብቻ 4000 ቮይስ ኦቨር መሙላት ትችላላችሁ ማለት ነው። እናንተ ኢቭን ላይቭ ላይ ገብታችሁ እንኳን ፊታችሁን አሳይታችሁ እያወራችሁ ልክ እንደ ሌሎች ፕላትፎርሞች ባትቆዩ እንኳን ኦፍ አድርጋችሁ ድምጹንም ቪዲዮውንም ኦፍ አድርጋችሁ እናንተ ዝም ብላችሁ ላይቭ ላይ የተለያዩ ጥያቄዎችን በመጠየቅ የተለያዩ ነገሮችን በመፖስት ላይቭ ላይ ጊዜያችሁን ማሳለፍ ትችላላችሁ ማለት ነው። ሌሎች በርካታ መንገዶች አሉ። ነገር ግን ይሄኛው በጣም ወሳኝ መንገድ ስለሆነ ነው። ይሄኛው መንገድ ሞክራችሁት ካልሰራላችሁ ሌሎቹን መንገድ ደግሞ እንድሰራላችሁ የምትፈልጉ ከሆነ ደግሞ ኮሜንት ላይ ያሳውቁኝ። በቀጣይ ቪዲዮ ሌሎቹን መንገዶች የማሳያችሁ ይሆናል። ከእናንተ የሚጠበቀው ከዚህ ቻናል ጋር አብራችሁ መቆየት ነው። ከዚህ ቻናል ጋር አብሮ ለመቆየት ደግሞ ይህንን ቻናል ሰብስክራይብ ማድረግ ያስፈልጋል። ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።